ሰላም ሰላም እንዴት ናችሁ? ጤና ይስጥልኝ ውድ የገብሬ ቱቶሪያል ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ባለፈው ካቀረብነው ቪዲዮ በመነሳት በተከታታይ ከክፍል 1 እስከ ክፍል 4 ያቀረብናቸውን መሰረት በማድረግ የተዘጋጁ ጥያቄዎች ናቸው። ባለፈው የቀረብነው ጥያቄ ከማኔጅመንት አካል ከሆነው ከእቅድ ጋር ተያይዞ በርካታ አይነቶች እቅድ ወደ 4 አይነቶች እቅድ በተለያየ ዘርፍ የሚመደቡ እቅዶች አሉና ከነኛ አንጻር ብቃታችሁን ልታሻሽሉበት ብቃታችሁን ልትመዘኑበት የሚችሉ ጥያቄዎች ናቸው የተዘጋጁትና ወደ 30 ምናምን ጥያቄዎች ናቸው። ለመጨረስ እንሞክራለን። አብራችን ቆዩ፣ አብረን እንስራቸው። ጥያቄ ቁጥር 1 አንድ ድርጅት በየዕለቱ ለሚያጋጥመው ተደጋጋሚ የአሰራር ጥያቄዎች ወጥ የሆነ ምላሽ ለመስጠት የሰራተኞችን ተግባር ለመቆጣጠር ነው። ውሳኔ ለአሰጣጡን ግልጽ ለማድረግ የሚጠቀምባቸው መመሪያዎች በምን አይነት የእቅድ ምድብ ውስጥ ይካተታሉ የሚል ነው። እንግዲህ የተደጋጋሚ አይነት ችግሮች ሊፈቱበት የሚችል እቅድ አይነት ምን ይባላል ነው ባጭሩ። ይሄ ስታንዲንግ ፕላን ውስጥ የሚመደብ ነው። ለልዩና ለተወሰኑ ፕሮጀክቶች ተዘጋጅቶ ተግባሩ ሲጠናቀቅ አገልግሎት የሚያበቃበት ይሄ አይደለም። በየጊዜው የማይለወጥ ለረጅም ጊዜ አገልግሎት የሚለወጥና ለረጅም ለመረጋጋት መሰረት የሆኑ ቋሚ እቅዶች ናቸው። እሺ፣ ያልታሰበ ድንገተኛ አደጋ ወይም ገበያ መዋዠቅ ሲከሰት ብቻ ለጊዜው ተግባራዊ ናቸው። የድርጅቱ ጠቅላላ ራዕይና ተልዕኮን ናቸው። እንግዲህ እነኚህ ሁለቱ ይሄኛው ኮንታንጀንሲ ፕላን ነው፣ ችግር ሲገጥመን እንተገበረው ፕላን ቢ ፕላን ኤ እንደምንለው አይነት ነው። ይሄኛው ደግሞ ራዕይና ተልዕኮ የሚለው ስትራቴጂክ ፕላን ነው። ስለዚህ የመጀመሪያው የዚህ ጥያቄ መልስ ለላይ ያለው ሀሳብ ነው ማለት ነው። የሰው ኃይል ልማት ዳይሬክተር በ2018 በጀት ዓመት የስራ ሰዓት ለአልባሌ ነገር መዋልን መታገያ በሚል ያወጣው ዝርዝር ተግባር ከተግባሩ መጠናቀቅ ውጤት ከተገመገመ በኋላ በሌላ አዲስ የትኩረት አቅጣጫ የሚተካ ከሆነ ይህ ተግባር ምን አይነት እቅድ ይባላል ነው። ይህ እንግዲህ ምን አይነት እቅድ ነው የሚባለው? ኦልሬዲ የሚተካ ከሆነ ሲንግል ዩዝድ ፕላን ብለን የምንጠራው አይነት ነው ማለት ነው። በድርጅት ውስጥ በቋሚነት ለዘላለም የሚያገለግል ይሄ አይደለም። ለአንድ የተወሰነ ዓላማ ብቻ ተዘጋጅቶ ግብ ሊለካ የሚችል የድርጅቱ የረጅም ጊዜ ህልውና የሚወስን ስትራቴጂ ነው። ይሄ ስትራቴጂ እቅድ ነው። አስገዳጅ ያልሆነና እንደ ሁኔታው የሚቀያየር ድንገተኛ እቅድ ነው። ይሄ ኮንቲንጀንሲ የምንለው አይነት እቅድ ነው። የዚህኛው ትክክለኛ መልስ ለአንድ ዓላማ የተወሰነ ብቻ ተዘጋጅቶ የሚቆይ ነው የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 3 በአንድ የስራ ክፍል ውስጥ ማንኛውም ሰራተኛ ከጠዋት 2 ሰዓት ተኩል በኋላ ያለ በቂ ምክንያት አርፍዶ ሲመጣ የዕለቱ ደሞዝ ይቆርጣል የሚል ለትምህርት ቦታ የማይሰጥ ለትርጉም ቦታ የማይሰጥ ለስራ አስኪያጁ ምርጫ የማይለወጥ ቢወጣ ይህ ከሚከተሉት እቅዶች አይነቶች ውስጥ የትኛው ይሆናል? ለሰራተኞች ሰፊ የአሰራር አቅጣጫ የፖሊሲ ነው። ፖሊሲ አይደለም፣ በርካታ አቅጣጫ የሚሰጥ ነው። አንድ ስራ ከመጀመሪያው እስከ መጨረሻው ሲያዝ ዝርዝር የስራ ቅደም ተከተል ነው። ይሄ ፕሮሲጀር የምንለው አይደለም። ግልጽ፣ ጥብቅና ድርጊትን የሚፈጽም የሚከለክል ነው። ይሄ አድርግ አታድርግ የሚል ሩል ነው ማለት ነው። የሰራተኛው ስራውን ጥራት ለማሻሻል የሚረዳ ሳይንሳዊ ይዘቱን የጠበቀ ሜቴድ ነው የሚለው። የዚህ ትክክለኛ መልስ ሀመርኋ ላይ ያለው ሀሳብ ነው። ግልጽ፣ ጥብቅ፣ ድርጊቱ የሚፈቅድ ወይም የሚከለክል ሩል ደንብ ነው ማለት ነው። ጥያቄ ቁጥር 4 አንድ ከፍተኛ የስራ አስኪያጅ ከድርጅቱ ውስጥ አቅምና ከውጭ የተለዋዋጭ ሁኔታዎች ጋር በመጣጠም የድርጅቱን የወደፊት ረጅም ጊዜ ስኬትና የሀብት አጠቃቀም የሚወስን ሰፊ እቅድ ሲያዘጋጅ ይህ እቅድ ከስፋቱና ከይዘቱ አንጻር ምን ተብሎ ሊጠራ ይችላል? ይሄ እንግዲህ ስትራቴጂክ ጉዳዮችን የሚያነሳ በጊዜውም ረጅም ሆነ በርካታ ጉዳዮችን የሚያይ ድርጅቱን የወደፊትና የረጅም ጊዜ ስኬትና የሀብት አጠቃቀምን የሚወስን ከሆነ የዕለት ተዕለት ተግባር ይሄ ኦፕሬሽናል ፕላን የምንለው አይደለም። ለድርጅቱ አጠቃላይ መዳረሻና ተወዳዳሪነት የሚረጋገጥበት ስትራቴጂ እቅድ ነው ማለት ነው። ይሄኛው ትክክለኛ መልስ ነው። ዋናው እቅድ ሳይሳካ ሲቀር ይሄ ኮንቲንጀንሲ ፕላን የምንለው ነው። ይህም አይደለም፣ በአንድ የስራ ክፍል ውስጥ ብቻ የሚተገበር ቴክኒካል እቅድ የምንለው። ስለዚህ የዚህ መልስ ላይ ያለው ሀሳብ ነው ማለት ነው። አንድ ስራ አስኪያጅ አዲስ እና ፈጣሪ ሀሳቦችን ከማፍለቅ እነዚህን ባለፈው የታቀዱ ተግባራትን በቅደም ተከተል አስቀምጦ ቅድሚያ የሚያሰጣቸውን ለይቶ ወደ ተግባር ኤክስኪዩት የሚገባበት ሂደት ዋና ፋይዳ ምንድነው? የድርጅቱ የፋይናንስ በጀት ብቻ ለመቆጣጠር ወጪን ለመቀነስ ነው። በሰራተኞቹ መካከል ከፍተኛ የፉክክር በመፍጠር የስራ ጫናን ለመፍጠር ነው። የድርጅቱ አቅም ሙሉ በሙሉ በመጠቀም አለው ፖቴንሻል ውጤትን ለመለካትና ወደ ስኬት ለመመለስ ነው የሚለው የኛው ትክክለኛ መልስ ነው ማለት ነው። ሀመር ላይ ያለው ለስራ አስኪያጅ የቁጥጥር ስራ
እንዲመቸውና ስልጣኑን ለማጠናከር ነው የሚለው ይሄ ሐመርኋ ላይ ያለው ሀሳብ ነው ማለት ነው። በጎል እና በዓላማ ኦብጀክት መካከል ያለው ልዩነት ስንመለከት ዓላማዎች ከግቦች በተለየ ሁኔታ ዲፋይን ስኮፕ የተወሰነ ድርጊት ትወሰናላቸው ሲባል ምን ማለት ነው? ዲፋይን ስኮፕ ነው ወይ የተወሰነ ድርጊት ትወሰናላቸው ሲባል ዓላማዎች ሰፊ አጠቃላይ በጊዜ ሂደት ሊለወጡ የሚችሉ ምኞቶች መሆናቸው። ዓላማዎች በግልጽ የተቀመጡና የድርጊት ተወሰን የሚለካ ውጤት የተወሰነ መዳረሻ ያላቸው ነው። ዓላማዎች ለረጅም ከ10 ዓመት በላይ የሚያገለግሉ መሆናቸው። ይሄም አይደለም ዓላማዎችን ከድርጅቱ መሰረታዊ ተልዕኮ ጋር ምንም አይነት ግንኙነት የሌላቸው ሰው ለላይ ያለ ሀሳብ ትክክለኛ መልስ ነው ማለት ነው። ስማርት መመዘኛዎችን በመጠቀም የተነደፈ አንድ ድርጅታዊ ዓላማ በይዘቱ ሊደረስበት የሚችል መሆኑን ሲረጋገጥ ለድርጅቱ ስኬት የሚሰጡት ትክክለኛ ፋይዳ ምንድን ነው ይላል። ሰራተኞች የማይቻል ግብ ላይ ጊዜያቸውን እና ጉልበታቸውን እንዲያባክኑ ያበረታታል። እቅዱ ተጨባጭ ሁኔታዎችን ያላገናዘበ ከእውነት የራቀ መሆኑን ያረጋግጣል። የድርጅቱ ነባራዊ አቅም፣ የሰው ኃይል፣ የውጭ ሁኔታዎችን ያገናዘበ ውጤት እንዲመዘገብ ይረዳል። ዓላማው የተቀመጠና የጊዜ ገደብ አስፈላጊ እንደሆነ ያሳያል ነው። ስለዚህ ሙዚየም የተነደፈ ድርጊት ይሄ ነው። የድርጅቱን ነባራዊ አቅም እና የውጭ ሁኔታዎችን ያገናዘበ ውጤት እንዲመዘገብ ይረዳል የሚለው ትክክለኛው መልስ ነው ማለት ነው። 8ኛ ዓላማዎች ኦብጀክቲቭ በድርጅቱ ውስጥ ሃይራርኪ ወይም የደረጃ ተዋረድ አላቸው ሲባል በዝቅተኛ እና በከፍተኛ የስራ ክፍሎች ዓላማ መካከል የሚኖረው ግንኙነት እንዴት ይገለጻል? ሁሉም የስራ ክፍሎች ከላይ እስከታች ተመሳሳይ የማይለወጥ አንድ ዓላማ አላቸው። ይህ ውሸት ነው። የዝቅተኛ የስራ ክፍሎች ዓላማዎች ለከፍተኛ የድርጅት ዓላማዎች መለካት እንደ መሸጋገሪያ ግብዓት ይሆናሉ። ይህ ትክክል ነው። የከፍተኛ አመራሩ ዓላማዎች ለታችኛው የስራ ክፍል ሰራተኞች ግልጽ መሆን የለባቸውም ነው። የዓላማዎች በደረጃ ተዋረድ መቀመጣቸው የስራ ክፍሎችን ቅንጅት ያበላሻል ነው። ለላይ ያለው ሀሳብ ትክክለኛ መልስ ነው። የዝቅተኛ የስራ ክፍሎች ዓላማዎች ለከፍተኛ ድርጅቶች ዓላማዎች መሳካት እንደ መሸጋገሪያ ድልድይ ሆነው ያገለግላሉ የሚለው መልስ ነው። በስራ ሂደት ውስጥ ያልታሰቡ በተፈጥሮ አደጋዎች፣ የፖሊሲ ለውጦች ወይም ድንገተኛ የገበያ ማሻሻሎች ሲከሰቱ አንድ ስራ አስኪያጅ የድርጅቱን ህልውና ለመታደግ ወደ ስኬት ጉዞ ለመመለስ የሚጠቀምበት አማራጭ እቅድ ምንድን ይባላል? ለተደጋጋሚ ችግሮች ምላሽ የሚሰጥ ቋሚ እቅድ አይደለም። ያልታሰበ አደጋ ሲከሰት የሚተገበር ድንገተኛ እቅድ ይሄ ኮንቲንጀንሲ እቅድ የምንለው ነው። በየቀኑ የሚከናወኑ ተግባራትን የሚመራ የአጭር ጊዜ እቅድ። ሰራተኞች በራሳቸው ፍቃድ የሚሰሩት መደበኛ ያልሆነ እቅድ ይላል። እዚህ ጋር ያለው ሀሳብ ለላይ ያለው ያልታሰበ አደጋ ሊከሰት የሚተገበር እቅድ ነው ማለት ነው። ዓላማዎች ኢንታንጂብል በቀጥታ የማይጨበጡ ሊሆኑ ይችላሉ የሚለው ሀሳብ ከሚከተሉት ተግባራዊ ምሳሌዎች ውስጥ በየትኛው ሊገለጽ ይችላል? በበጀት ዓመቱ መጨረሻ ላይ 10 አዳዲስ ተሽከርካሪዎች ለድርጅቱ መግዛት። ይሄ ታንጂብል ነው የሚቆጠረው። የድርጅቱ መልካም ስም ሬፑቴሽን እና የደንበኞችን አመኔታ በህዝብ ዘንድ ማሳደግ ነው። ይሄ ትክክል ነው። በ6 ወር ውስጥ ለ20 ሰራተኞች የቴክኒክ ስልጠና መስጠት። የቢሮ የጽዳትና የቢሮ እቃዎችን በ5 የስራ ቀናት ውስጥ ማሟላት የሚለው ነው። ይሄ ኢንታንጂብል የሚለው የድርጅቱ መልካም ስም እና የደንበኞች አመኔታ በህዝብ ዘንድ ማሳደግ የሚለው ለላይ ያለው ሀሳብ ነው ማለት ነው። ጥያቄ ቁጥር 11 አንድ ድርጅት በሚቀጥሉት 5 ዓመታት ውስጥ በምስራቅ አፍሪካ ግንባር ቀደም የቴክኖሎጂ አቅራቢ መሆን የሚፈልግ ሰፊ ግብ ቢኖረው ይህን ግብ ለማሳካት የወጣው በየትኛው የእቅድ ደረጃ ይወሰናል? በሚቀጥሉት 5 ዓመታት ኦፕሬሽናል እቅድ አይደለም፣ ስትራቴጂክ እቅድ ነው። ታክቲካል እቅድ እና የአጭር ጊዜ ሾርት ተርም እቅድ ይባላል። ይሄኛው ስትራቴጂክ እቅድ ነው ማለት ነው። ስትራቴጂክ እቅድ የምንለው እንግዲህ ከ5 ዓመት እስከ 10 ዓመት ያለው ስለሆነ በሚቀጥሉት 5 ዓመት ውስጥ በምስራቅ አፍሪካ ግንባር ቀደም የቴክኖሎጂ አቅራቢ መሆን የሚፈልግ ሰፊ ግብ አለው ማለት ነው። በዚህ ደረጃ ላይ ያለው ሀሳብ ነው ማለት ነው። በስራ ቦታ ላይ የሚከሰቱ ግጭቶችን ለመፍታት ወይም አዳዲስ ሰራተኞች ሲቀጠር መከተል ያለባቸው ተከታታይ ስቴፕ ባይ ስቴፕ የሚያስቀድም የእቅድ አይነት የቋሚ እቅድ ነው። ቋሚ እቅድ ውስጥ ፖሊሲ አለ፣ ሮል አለ፣ ዝርዝር ፕሮሲጀር አለ፣ ሜተድ አለ። ሁሉም የቋሚ እቅድ አካሎች ናቸው። ግን የዚህ ጥያቄ ትክክለኛ መልስ ፕሮሲጀር ነው ማለት ነው። ጥያቄ ቁጥር 13 በየሳምንቱ አርብ ከሰዓት በኋላ የስራ አፈጻጸም ግምገማ ይካሄዳል የሚለው እቅድ ተግባሩ በየሳምንቱ የሚደጋገም በመሆኑ በየትኛው የእቅድ ምድብ ውስጥ ይካተታል? በአንድ ጊዜ ብቻ የሚገኝ አይደለም፣ ቋሚ እቅድ አይደለም፣ ድንገተኛ እቅድ አይደለም፣ ስትራቴጂክ እቅድ አይደለም። ስለዚህ የዚህ ጥያቄ ትክክለኛ መልስ አንድ ላይ ያለ ለአንድ ጊዜ ብቻ የሚያገለግል በየሳምንቱ አርብ ከሰዓት በኋላ የስራ አፈጻጸም ግምገማ ይካሄዳል የሚለው እቅድ ተግባራዊ በየሳምንቱ የሚደጋገም የትኛው እቅድ ስታንዲንግ ፕላን ላይ እንቆማ ማለት ኤ ማለት ቢ
ወይም ደግሞ ለላይ ያለው ሀሳብ ትክክል ነው ማለት ነው። አንድ ስራ አስኪያጅ እና አንድ ስራ አስኪያጅ አስቸኳይና አስፈላጊና አስቸኳይ ለሆኑ ተግባራት ቅድሚያ መስጠቱ በፕላኒንግ ብሉፕሪንት መሰረት የትኛውን ደረጃ ያሟላል ነው? ፈጠራና ሀሳብ ማመንጨት ኢኖቬሽን አይደለም። ቅድሚያ መስጠትና መተግበር ትክክል። ውጤት መለካት ሜዠር ፕሮግረስ አይደለም። አቅምን ማሳደግ ነው። ስለዚህ የዚህ ቅድሚያ መስጠት እና መተግበር ነው። ይሄ ከታይም ማኔጅመንት ጋር ያለ ኮንሴፕት ነው። አስፈላጊና አስቸኳይ ከሆነ ቅድሚያ ሰጠህ መስራት ነው የሚጠበቅብህ ማለት ነው። በ2018 በጀት ዓመት የደንበኞች ቅሬታ በ30% መቀነስ የሚለው ግብ ከስማርት መመዘኛ አንጻር ሜዠረብል የሚሆነው የሚያሳየው የትኛው ክፍል ነው? የደንበኞች ቅሬታ መቀነስ መባሉ ነው አይደለም። በበጀት ዓመት መባሉ ነው አይደለም። ይህም 30% የሚለው ቁጥር መኖሩ ነው። መቀነስ የሚለው እዚህ ጋ ያለው ትክክለኛ መልስ ነው ማለት ነው። ሐመርሃ ትክክለኛ መልስ ነው ማለት ነው። በስትራቴጂ እና በኦፕሬሽናል እቅድ መካከል ያለው ክፍተትን በመሙላት የከፍተኛ አመራር ራዕይ ወደ መካከለኛ የስራ ክፍሎች ተግባር ላይ የሚለውጡ እቅድ አይነት የትኛው ነው? እንግዲህ ስትራቴጂክ እቅድ አለ፣ ከዛ ታክቲካል እቅድ አለ፣ ኦፕሬሽናል እቅድ አለ ማለት ነው። በዚህኛው እቅድ ታክቲካል እቅድ የሚለው አለ ማለት ነው። ተልዕኮ፣ ሚሽን፣ ዘዴ ምናምን የምንላቸው አሉ። የዚህኛው ትክክለኛ ታክቲካል የምንለው እቅድ ነው ማለት ነው። ድንገተኛ እቅድ የማዘጋጀት አንድን ስራ አስኪያጅ ፕሮአክቲቭ አስቀድሞ ተከላካይ ያሰኘዋል የሚባለው ለምንድን ነው? ድንገተኛ እቅድ ማዘጋጀት አንድን ስራ አስኪያጅ ፕሮአክቲቭ ያስቀድሞ ችግር ከተከሰተ በኋላ መፍትሄ ስለሚፈልግ ነው አይደለም። ሊከሰቱ የሚችሉ ስጋቶችን አስቀድሞ በመገምገም አማራጭ መፍትሄ ስለሚያዘጋጅ ነው። ይሄ ትክክል ነው። ምንም አይነት ስጋት እንደማይመጣ ስለሚያምን ነው። እቅዱ በየቀኑ ስለሚቀያየር ነው። ለላይ ያለው ሊከሰቱ የሚችሉ ስጋቶችን አስቀድሞ በመገምገም አማራጭ መፍትሄ ስለሚያዘጋጅ ነው ማለት ነው። ጥያቄ ቁጥር 18 አንድ ድርጅት በጀት ሲያዘጋጅ በጀቱ ለተወሰነ በጀት ዓመት ብቻ የሚያገለግልና ዓመቱ ሲያልቅ የሚተካ በመሆኑ በየትኛው የእቅድ አይነት ውስጥ ይመደባል? ቋሚ እቅድ፣ ለአንድ ጊዜ ብቻ የሚያገለግል ሲንግል ዩዝ ፕላን፣ ፖሊሲ፣ ዘዴ ነው። እነኚህ ለአንድ ጊዜ ብቻ የሚያገለግል እቅድ ይሆናል ማለት ነው። የዚህ ትክክለኛ መልስ ላይ ያለው ሀሳብ ነው ማለት ነው። ዓላማዎች በቁጥር ብዙ ሲሆኑ ውጤታማ ለመሆን ምን ያስፈልጋቸዋል? ሁሉም ዓላማዎች በአንድ ለመተግበር መሞከር ነው። ዓላማዎችን በቅደም ተከተል በደረጃ ፕራዮሪቲ ኤንድ ሃይራርኪ ማስቀመጥ ነው። በጣም አስቸጋሪ የሆኑ ዓላማዎችን መተው ነው። ዓላማዎችን ለሰራተኞች አለመናገር ነው። ዓላማዎች በቁጥር ብዙ ሲሆኑ ውጤታማ ለመሆን ምን ያስፈልጋል የሚለው እዚህ ላይ ያለው ሀሳብ ነው። ዓላማዎችን በቅደም ተከተል እና በደረጃ ፕራዮሪቲ ኤንድ ሃይራርኪ ማስቀመጥ መቻል አለብን ነው። ስፔሲፊክ የተወሰነ የሆነ ዓላማ ለሰራተኞች ያለው ፋይዳ ምንድን ነው? ሰራተኞች ግራ እንዳይጋቡ ያደርጋል። ሰራተኞች ግራ እንዲጋቡ ያደርጋል አይደለም። ምን መስራት እንዳለባቸው እና ምን ውጤት እንደሚጠበቅባቸው ግልጽ ግንዛቤ ይሰጣል። የስራ ጫናን ይጨምራል። የሰራተኞች ፈጠራ ያጠናክራል። ስለዚህ የለ ሀሳብ እዚህ ጋር ያለው ላይ ያለው ሀሳብ ምን መስራት እንዳለባቸው እና ምን ውጤት እንደሚጠበቅባቸው ግልጽ ግንዛቤ ይሰጣል የሚለው ትክክለኛ ሀሳብ ነው ማለት ነው። በአንድ ድርጅት ውስጥ ፖሊሲዎችን ከደንቦች የሚለዩበት በምንድን ነው? በአንድ ድርጅት ውስጥ ፖሊሲዎች ከደንቦች የሚለዩበት ምንድን ነው? ፖሊሲ ጠበብ ያለ ሲሆን ደንቦች ግን ሰፊ ናቸው። ፖሊሲ ጠበብ ያለ ሲሆን ደንብ ሰፊ ነው። ይሄ ውሸት ነው። ፖሊሲዎች ለውሳኔ አሰጣጥ ሰፊ አቅጣጫ ይሰጣሉ። ደንቦች ግን የተወሰነ ድርጊት ይፈቅዳሉ ወይም ይከለክላሉ። ደንቦች ለስራ አስኪያጆች ምርጫ ቦታ ይሰጣሉ። ፖሊሶች ግን አይሰጡም። ሁለቱም አንድ አይነት ናቸው የሚለው ነው። ፖሊሲውና ደንቦች የሚለዩበት ዋና ነገር ለላይ ያለ ፖሊሲዎች ለውሳኔ አሰጣጥ ሰፊ አቅጣጫ ይሰጣሉ። ደንቦች ግን የተወሰነ ድርጊት ይፈቅዳሉ ወይም ይከለክላሉ የሚለው ሀሳብ ነው ማለት ነው። ጥያቄ ቁጥር 22 እቅድ ቀጣይነት ያለው ሂደት ነው ሲባል ምን ለማመልከት ነው? አንድ ጊዜ እቅድ ከታቀደ በኋላ ዳግመኛ አይታቀድም ማለት ነው። የአፈጻጸም ሂደቱን እየለኩና እንደ ሁኔታው እያሻሻሉ የሚሄዱበት ሂደት ነው። አመርሃ እቅዱ ለከፍተኛ አመራር ብቻ የሚተው ነው ስራ ነው። እቅዱ የሚዘጋጅበት በአመት አንድ ጊዜ ብቻ ነው የሚለው እዚህ ጋር ትክክለኛ መልሱ የአፈጻጸም ሂደቱን እየለኩና እንደ ሁኔታው እያሻሻሉ የሚሄዱበት ሂደት ነው ማለት ነው። አንድ ስራ አስኪያጅ አርፍዶ መግባት ለመቆጣጠር የሰራተኞችን መውጫና መግቢያ ሰዓት በዲጂታል መመዝገብ ቢጀምር ይህ የተለየ አሰራር በየትኛው የእቅድ አይነት ውስጥ ይመደባል? ፖሊሲ፣ ሜተድ፣ ስትራቴጂ፣
ፕሮግራም ነው። እነኚህ እዚህ ውስጥ እንግዲህ ላይ ያለው ሀሳብ ሜተድ ነው። የተለያዩ መቆጣጠሪያ ዘዴዎች ሊኖሩ ይችላሉ። ይሄኛውን ሊመርጥ ይችላል ማለት ነው። ምንድነው ዘዴ ነው ማለት ነው። ስትራቴጂያዊ እቅድ በዋናነት በማንኛውም የአሰራር እርከን ይከናወናል። ስትራቴጂያዊ እቅድ በዋናነት በማንኛውም የአመራር እርከን ይከናወናል። በታችኛው ደረጃ ስራ አስኪያጅ ይከናወናል። በከፍተኛ አመራር የሚከናወን ሲሆን የድርጅቱን የረጅም አቅጣጫ ተልዕኮ የሚነድፍ ሰፊ እቅድ ነው። ትክክል። በመካከለኛ ደረጃ ስራ አስኪያጅ የሚከወን ነው። በቴክኒክ ሰራተኞች ላይ ያለው ሀሳብ ትክክለኛ ነው። በከፍተኛ አመራሮች የሚከወን ሲሆን የድርጅቱ የረጅም ጊዜ አቅጣጫን ተልዕኮን የሚነድፍ ሰፊ እቅድ ነው ማለት ነው። ጥያቄ ቁጥር 25 ዓላማዎችን መመዘኛ ቀመር ውስጥ ተጨባጭ አቺቨብል መሆኑን ለማረጋገጥ ምን ከግምት ውስጥ ማስገባት ይኖርብናል? ለከፍተኛ አመራር ደስ የሚል ሪፖርት ማቅረብ፣ ድርጅቱ ካለው የሰው ኃይል፣ ፋይናንስ አቅም እና ጊዜ አንጻር በትክክል ሊለካ የሚችል መሆኑን፣ ዓላማዎች በጣም ከባድ እና ማንም ሊደርስበት የማይችል መሆኑን፣ ዓላማውን ምን አይነት የጊዜ ገደብ ወይም የቁጥር መለኪያ ሳይቀመጥለት የሚያከናውን መሆኑ ነው። ስለዚህ የዚህኛው ትክክለኛ ጥያቄ የዚህኛው መልስ ትክክለኛ መልስ ነው። ለላይ ያለው ሀሳብ ነው ማለት ነው። ለድርጅቱ ካለው የሰው ኃይል፣ የፋይናንስ አቅም እና የጊዜ አንጻር በትክክል ሊለካ የሚችል መሆን አለበት ነው። የስራ ማስፈጸሚያ እቅድ ኦፕሬሽናል ፕላን አብዛኛውን ጊዜ የሚሸፍኑት የጊዜ ገደብ ኦፕሬሽናል እንግዲህ ከአንድ ዓመት ሌዛ 1 year ነው። ሀላይ ያለው ሀሳብ ትክክል አለው። ከ5 ዓመት እስከ 10 ዓመት የሚለው ስህተት ነው። ከ1 ዓመት በታች በቀን በሳምንት ወይም በወር ነው። ይህ ትክክል ነው። ከ1 ዓመት ከ20 ዓመት በላይ ያልተገደበ ነው። ለላይ ያለው ሀሳብ ነው ትክክለኛ። ጥያቄ ቁጥር 28 ተዋረድ ሃይራርኪ ኦብጀክቲቭ ጥቅሙ ምንድን ነው? በስራ ክፍሎች መካከል ውድድር ለመፍጠር ነው አይደለም። የታችኛው ክፍል ሰራተኞች ለድርጅቱ ትልቅ ግብ መሳካት አስተዋጽኦ እንዲያደርጉ ለማቀናጀት ነው። ለከፍተኛ አመራር ተጨባጭ ስልጣን የስራ ሪፖርት ለማወሳሰብ ነው። ለላይ ያለው ሀሳብ ነው። ሃይራርኪ የሚጠቅመው የኦብጀክቲቭ ሃይራርኪ የሚጠቅመው ምንድነው? የታችኛው ስራ ክፍል ስራዎች የታችኛው ክፍል ስራዎችን ለድርጅቱ ትልቅ ግብ መሳካት አስተዋጽኦ እንዲኖራቸው ለማቀናጀት ነው የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 29 አንድ ድርጅት አዲስ ፋብሪካ ለመገንባት የሚያወጣውና በካርታ ፕሮጀክቶችን የያዘ ሰፊ እቅድ ምን ይባላል ነው። አንድ ድርጅት አዲስ ፋብሪካ ለመገንባት የሚያወጣውና በርካታ ፕሮጀክቶችን የያዘ ሰፊ እቅድ ምን ይባላል? ይሄ ፕሮግራም ይባላል ነው። ፕሮግራም ይባላል። ደንብ፣ ሩል፣ ሜተድ ነው። ሱሃ ላይ ያለው መልስ ትክክል ነው። ፕሮግራም ነው ማለት ነው። በውስጡ ፕሮጀክቶች ሊኖሩ ይችላሉ። ዓላማዎችን የጊዜ ገደብ ሊኖራቸው ይገባል። ኦብጀክቲቭ ሹድ ቢ ታይምሊ ሊባል ፋይዳው ምንድን ነው? ስራዎችን መቼ መጀመር መቼ መጠናቀቅ እንዳለባቸው ግልጽ ማሳያ ስለሚሆን ነው። ሰራተኞች ስራቸውን እንዲያዘገዩ ስለሚያደርግ ነው። በጀት ለመጨመር ስለሚረዳ ነው። የስራ ጥራትን ስለሚቀንስ ነው። ስለዚህ ትክክለኛው መልስ ለላይ ያለው ሀሳብ ነው። ስራዎች መቼ መጀመርና መቼ መጠናቀቅ እንዳለባት ግልጽ ማሳያ ስለሚሆን ነው የሚለው ትክክለኛ መልስ ነው ማለት ነው። በስራ ቦታ ላይ ዩኒፎርም መልበስ ግዴታ ነው የሚል መመሪያ የየትኛው የእቅድ አካል ነው? ፖሊስ ነው፣ ሩል ነው፣ ስትራቴጂ ነው፣ ፕሮጀክት ነው። ስለዚህ ደንብ ነው ማለት ነው። ለላይ ያለው ኦልሬዲ ዩኒፎርም መልበስ ግዴታ ነው የሚለው ደንብ ላይ ያለ ሀሳብ ነው ማለት ነው። ሂሳዊ አስተሳሰብ ክሪኤቲቭ ቲንኪንግ በእቅድ ሂደት ውስጥ ለምን ያስፈልጋል? ሰራተኞችን ለመንቀፍ፣ ችግሮች ከስራቸው ለመረዳት፣ ትክክለኛ መፍትሄ ለመንደፍ፣ እቅድ ረጅም ለማድረግ፣ ስብሰባ ለማውጣት ነው። እንግዲህ ክሪቲካል ቲንኪንግ የሚያስፈልገው ችግሮችን ከስር መሰረቱ ለመረዳት እና ትክክለኛ መፍትሄ ሀሳብ ለማስቀመጥ ነው የሚለው ነው። ስለዚህ የዚህ ጥያቄ መልስ ነው ማለት ነው። አንድ ስራ አስኪያጅ ዝም ብሎ ከመስራት ይልቅ አቅዶ መስራት ለድርጅቱ የሚሰጠው ትልቁ ጥቅም ምንድን ነው? ሀብትና ጊዜ በአግባቡ ለታለመለት ዓላማ እንዲውሉ ያደርጋል። ትክክል። ሰራተኞች በፈለጉት ሰዓት እንዲገቡ መፍቀድ ነው አይደለም። የስራ ሪፖርት እንዳይኖር ማድረግ ነው አይደለም። በበጀት ያለ አግባብ መጠቀም ነው። ስለዚህ የዚህ ትክክለኛ መልስ ለላይ ያለ ነው። አንድ ስራ አስኪያጅ ዝም ብሎ ከመስራት ይልቅ እቅድ አቅዶ መንቀሳቀስ ለድርጅቱ የሚሰጠው ትልቁ ጥቅም ሀብትና ጊዜን በአግባቡ ለታለመለት ዓላማ እንዲውል ማስቻል ነው ማለት ነው። ሰራተኞች በፈለጉት ሰዓት እንዲገቡ መፍቀድ ነው ማለት ነው። ስለዚህ ነው ማለት ነው የዚህ መልስ። ፕሮአክቲቭ ማኔጅመንት ከሪአክቲቭ ማኔጅመንት የሚለየው በምንድን ነው? ሪአክቲቭ ችግር ከመጣ በኋላ ይሰራል።
ፕሮአክቲቭ ግን ችግሩ ሳይመጣ አስቀድሞ ይሰራል ማለት ነው። ፕሮአክቲቭ ለከፍተኛ አመራር ብቻ ነው። ሪአክቲቭ የተሻለ ውጤት ያመጣል። ሁለቱም አንድ ናቸው። ላይ ያለው ሀሳብ ትክክል፣ ላይ ያለው ሀሳብ ትክክል ነው ማለት። ሪአክቲቭ ችግሩ ከመምጣቱ በኋላ ይሰራል። ፕሮአክቲቭ ግን ችግሩ ሳይመጣ አስቀድሞ ይሰራል ማለት ነው። ስለዚህ ላይ ያለው ሀሳብ ትክክለኛ መልስ ነው ማለት ነው የዚህ ጥያቄ። በስኬት ጉዞ ውስጥ ሜዥር ኦፍ ፕሮግረስ ውስጥ ውጤትን ለመለካት ለምን ይጠቅማል? ከታቀደው መስመር መውጣታችን ወይም አለመውጣታችን ለመረጋገጥ ይጠቅማል። ስራችን ለመቅጣት፣ ሰራተኞችን ለመቅጣት ይጠቅማል። እቅዱን ለመተው ይጠቅማል። በጀትን ለመጨረስ ይጠቅማል። ስለዚህ ላይ ያለው ፕሮግረስ ሜዥር ማለት ከታቀደው መስመር መውጣታችን ወይም አለመውጣታችን ለመረጋገጥ እንጠቀምበታለን ማለት ነው። ስለዚህ መልሱ ላይ ያለው ሀሳብ ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 36 ኦፕሬሽናል እቅድ በአብዛኛው በማን ይከናወናል? በከፍተኛ አመራሩ። ይሄ የዕለት ተዕለት እቅድ ማለት ነው፣ ወይ ደግሞ ከአንድ ዓመት በታች የሆነ እቅድ በታችኛው በመካከለኛው ደረጃ ስራ አስኪያጆች፣ በአውጫ መካከል በባለቤቶቹ። ስለዚህ ላይ ያለው በታችኛው እና በመካከለኛ ደረጃ ስራ አስኪያጆች ይከወናል ማለት ነው። ጥያቄ ቁጥር 37 ስትራቴጂ ከሌሎች እቅዶች የሚለየው በምንድን ነው? አጭር ጊዜ ስለሚሸፍን ነው። ተወዳዳሪ መብለጥና በገበያ ውስጥ ዘላቂ ቦታ በቁጥር ስለማይገለጽ ነው። ለሰራተኞች ግልጽ ስለሆነ ነው። ስለዚህ ተወዳዳሪን መብለጥና በገበያ ውስጥ ዘላቂ ቦታ ስለሚሆን ይሄ ኮምፒቲቲቭ አድቫንቴጅ ስለሚሰጥ ነው ማለት ነው። ኮምፒቲቲቭ አድቫንቴጅ ስለሚሰጥ ነው። እዛ ላይ ኮምፒቲቲቭ አድቫንቴጅ ስለምናስቀምጥ ነው ማለት ነው ከሌሎች የሚለየው። ጥያቄ ቁጥር 38 በአንድ የስራ ክፍል ወደ ሌላ የስራ ክፍል ሊለያይ ይችላል የሚባለው ለምንድን ነው? ዘዴ አንድ የስራ ክፍል ወደ ሌላው የስራ ክፍል ሊለያይ ይችላል የሚባለው ነው። እያንዳንዱ ስራ ሲሆን የተለየ ስላለው ስራ አስኪያጆች ስለማይስማሙ፣ በጀት ስለማይበቃ፣ ደንብ ስለሚፈቅድ። ስለዚህ የዚህ ሀሳብ እንደዚህ ጥያቄ ትክክለኛ ነው። እያንዳንዱ ስራ ሲሆን የተለየ አፈጻጸሙ የተለየ ባህሪ ስላለው እንደየባህሪው ዘዴዎቹም ስራ የሚያስኬዱበት ዘዴዎች ይለያያሉ ማለት ነው። ጥያቄ ቁጥር 39 አንሎክድ ፖቴንሻል የሚለው መፈክር በእቅድ ሂደት ውስጥ ምን ይወክላል? አንሎክድ ፖቴንሻል በእቅድ እና በስርዓት በመምራት ድርጅታዊ እና የግል ብቃትን ለከፍተኛ ውጤት ማዋል፣ ለእረፍት መውሰድ፣ ስራ ለሌላ ማስተላለፍ፣ ደንብን መጣስ። ስለዚህ አንሎክድ ፖቴንሻል የሚለው መፈክር በእቅድ ሂደት ውስጥ ምን ይወክላል የሚለው በእቅድ እና በስርዓት በመምራት ድርጅታዊና የግል ብቃትን ለከፍተኛ ውጤት ማዋል የሚለው ትክክለኛ መልስ ነው። ላይ ያለው ሀሳብ ትክክለኛ መልስ ነው ማለት ነው። የዚህ ቪዲዮ የመጨረሻው ጥያቄ ቁጥር 40 ውጤታማ የእቅድ ዝግጅት የመጨረሻ ግቡ ምንድን ነው? ስለዚህ አዘጋጅቶ ማስቀመጥ ነው አይደለም። የድርጅቱ ራዕይና ተልዕኮ በተጨባጭ ውጤት ማረጋገጥ ነው። ይሄ ትክክል ነው። ሰራተኞችን በስራ ማወጠር ነው። በጀት መጨረስ ነው። ስለዚህ የዚህ ሀሳብ የዚህ ጥያቄ ትክክለኛ መልስ የድርጅቱን ራዕይና ተልዕኮ በተጨባጭ ውጤት ማረጋገጥ ነው የሚለው ላይ ያለው ትክክለኛ ሀሳብ ነው ማለት ነው። እንግዲህ ውድ የቻናሌ ተከታታዮች ዛሬ ይዤላችሁ የመጣሁት ባለፈው ካቀረብኳቸው ከፓርት 1 እስከ ፓርት 4 ያሉት የማኔጅመንት አካል የሆነው እቅድ ጋር ተያይዞ ስለ እቅድ አይነቶች መቼ እንዴት ይከፈታል የሚሉትን ጉዳዮች የያዘ 40 የሚሆኑ ኮምፒተንሲዎችን ወይ ደግሞ ብቃታችንን ሊመዝኑልን የሚችሉ ጥያቄዎች ናቸው እና እነኚህን ጥያቄዎች ብትሰሩ እና በዚህ ጥያቄዎች ብትለማመዱ በእርግጠኝነት ከእቅድ ጋር ተያይዞ የሚወጡ ጥያቄዎችን በሙሉ መስራት ትችላላችሁ ብዬ አስባለሁ። በመሆኑም ይህን ቪዲዮ የምትመለከቱ ሰዎች ኮሜንት፣ ላይክ፣ ሼር እና ሌሎች ለሚፈልጉት አካል እንዲደርስ ሼር አድርጉልኝ እላለሁ። ስለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ሰላም ሁኑ።